ቆይ አንተ ምን አይነት ግራ ይሆንክ ሰው ነው በእግዚአብሔር? እንዴት ጧት ማታ ወድሻለሁ እያልክ የምታስጨንቃት ልጅ እንዴት ነው ከድሮ ባሏ ጋር ለማስታረቅ አዲስ አበባ ድረስ የምትሄደው? ይሄን እኮ ደጋግመሽ ጠይቀሽ መልሼልሻለሁ። አዎ ነግረኸኛል። ግን እኔ ቆዳህን ለማዋረድ ያህል እንጂ ሄደት አድርገዋለሁ ብዬ አላሰብኩም። አየሽ የሰው ልክ አለማወቅ ወይም ደግሞ በራስ ልክ ሰውን መመዘን ማለት ይሄ ነው። ምን ማለት ነው? ለማንኛውም እኔ ይሄን ሁሉ ነገር ያደረኩት በጣም ስለምወድሽ ብቻ ሳይሆን ፍቅሬ እውነተኛና ንጹህ መሆኑን ለማሳየት ነው። እውነተኛ ፍቅር ደግሞ ለኔ ብቻ የሚል ስሜት የለውም። መቀበል ሳይሆን መስጠት ብቻ ነው የእውነተኛ ፍቅር መገለጫ። ግን ናፍቆት ምን አለ? ባጭሩ እንደማይወድሽና ከዚህ በኋላ አይንሽን ሁሉ ማየት እንደማይፈልግ ነው የነገረኝ። አዎ ይህን ሁሉ ነገር ግን የሚያደርገው ፍቅረኛ ሚስት ወይም ደግሞ እጮኛ ስላለው አይደለም። ይሄ ወራዳ፣ ይሄ ሌባ፣ የሌባ ልጅ ስምረት እኛ ቤት ሲመጣ እኮ አጥንቱ በቁሙ የሚሄድ አጽም መስሎ እኮ ነበር። በእኛ ቤት እንጀራ ካደገ በኋላ እኔ እንደፍሮ እንደዚህ ይለኛል። ኧረ አይገባም ስምረት፣ እንደዚህ አትሁኚ። ለምንድን ነው የማይገባው? እኔ እኮ ለሱ ሲል ቤተሰቦችን ሳይቀር ክጃለሁ እኮ። እሱን አውቃለሁ። እና ታዲያ ለሱ ሲል የሆንኩትን ነገር ሁሉ እያወቀ እንዴት እንደዚህ ይለኛል? ኧረ ስምረት በእግዚአብሔር በቃሽ። ዳረ በእናትሽ እየሳቀች እኮ ነው ማዘር። ይኸውልህ እንግዲህ ከቅድም ጀምሮ እንደዚህ ነው የሚያረካት። ይሄማ በጣም ደስ የሚል እኮ ትልቅ የምስራች። እሺ ከዚህ በኋላ ማዘን የለም። እኔ አስተሳሰቤ ብቻ ሳይሆን ማሰቢያም ላይ ቆልፌበት ነበር። አሁን ግን መንፈሴ ስለታደሰ ቆሜ መሄድ ጀምራለሁ። ማዘር ቆማ መሄድ ጀመረች እንዴ? ግራ የሚያጋባ ነገር እኮ ነው ናፍቆቴ። ከቅድም ጀምሮ እንደዚህ ስትል ነበር። አንድ ጊዜ ግን ቆማ ስትሄድ አላየኋትም። ሲያሻት ታለቅሳለች፣ ሲያሻት ትስቃለች። እንደተነካ ሰው እኮ ነው የሚያደርጋት። እማዬ እኔ ምንም ለክቶኝ አይደለም። መጀመሪያ አስተሳሰብ አይደለም ነው እኔ አስተሳሰቤ ስለተቀየረ ነው። እዛ ላይ ደግሞ ለእናንተ ስለማይታያችሁ ነው እንጂ ቆሜ መሄድ ጀምራለሁ። ለእህትሽና ለወንድምሽ ማትመለሽ አውሬ ነሽ ማለት ነው። ወንድሙን የከዳ በጠቅላላ ክፉ ቅጣት ስለሚገባ። ጤነኛ አይደለህም እንዴ? እኔ ጤነኛ ነኝ። አንቺ ግን ክፋት ያሳወረሽ ሰይጣን ነሽ። እንዴ ስነ ስርዓት ይኑር። ምን ይላል እንዴ? ነች እና ዳነች በሉ። ላንተ አስቤ ይሄን የመሰለ ጮማ ወሬ በተናገርኩ ልትሰድበኝና ልትዘልፈኝ ትፈልጋለህ እንዴ? ስነ ስርዓት ይኑር። አሁን ንግግር አልፈልግም። ያነሳኝ ቦታ ወስደታል። አልመለስሽም። ለምን ማታደርሰኝ? ወንድሙን የከዳ በጠቅላላ ክፉ ቅጣት ስለሚገባ። ለምን ወንድሜ እንዴት ማከርኩ? ቀልዳል እንዴ? ራሱ ነው እንዴ? ቼኪ ተጋለ በህግ አምላካቱ ያረግ ቼኩን ስጠኝ። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረሚ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክታ አረብ ሀገር ስለሱም ልሰናበቱት ነው።
የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ አድሚኒስትሬሽን በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ እኔ ቆንጆ አሁን ብቻሽን ብለቅሽ ምን ይመስልሻል? ልቀቀኝ፣ ችግር የለም። እንዳትለቃት፣ ነፃነት እንዳትለቃት። ነፃነት ምን ሆነ? ለምን እንደምትለቃት? ምን ችግር አለው ታዲያ? እንደዚህ ካለመደች በራሷ መች ልትለምድልሽ እንዴ? እና ብትወድቅስ? ታዲያ ብትሆንስ ምን ችግር አለው? ህፃናቶች እኮ እየወደቁ እየተነሱ እኮ ነው አንዴ የሚለምዱት። ያት እስኪ አታምርም? በእናትሽ ሰው እኮ እንደዚህ በራሱ መሞከር ሲጀምር እንዴት ደስ እንደሚላቸው። አሁንም አታርፊም እንዴ? የሚያሳርፍ ነገር ሲኖር ነው። በጣም እኮ ነው ነገር። እሺ እንዴት እየሆንሽ ነው? የተካልሽ መሰለኝ። ማለት እርግጠኛ አይደለሽ? የሆነ የጠራ አይነት ምስል ስላላገኘው ነው እንጂ አሪፍ ዲዛይን ይመስላል። አይ ከሆነ ደስ ይላል። በቃ የኔ ቆንጆ እኔ ልሂድሽ። እንዴ ቤት ሳታስገባኝ ነው እንደምትሄደው? አይደለም ይብያ አትበለኝ። ቤት ሳታስገባኝ እንዴት ነው የምትሄደው? ያው አብይና አባትሽ አሉ አይደል? እነሱ ቢኖሩስ ታዲያ መሀከላቸው አንተ ምን እንዳይፈልጋለሁ? ይብዬ በእናትሽ አታስጨንቂኝ። በኋላ ሳላስፈቅድሽ ሄጄ እንዳትናደጅብኝ ብዬ ነው። ምን አይነት ጉዳይ ነው እኔን አሳዝኖ አስቸኳይ ሊሆን የሚችለው? አይ እሱን እንኳን አሁን አልነግርሽም። እንደገና መደበቅ ተጀመረ አይደል? እኔ እየደበኩሽ አይደለም። ይሄው አልነግርሽም እያልከኝ አይደል እንዴ? እኔ እኮ እንደሱ ያልኩሽ ቢያንስ ነገሩን ከግብ ላድርሰው ብዬ ነው እንጂ ሚስጥር ስለሆነ አይደለም። ማለት ለማንኛውም ኢሜልሽን ሀክ ያደረገውን ሰው የአይፒ ነምበርና አድራሻውን ስላገኘው እሱን ለማየት ነው የምሄደው። እስቲ በእውነት በል። እውነት? እሺ እየጎበስክልኝ ነው። በቃ ሂድ። መልካም ቀንሽ። ናፍቆት ባቢ የሰጠኝን ምስሎች የታረካቸው አላመጣቸው የሚያስፈልጉ ነበር ማለት እንጃ አለላት ሲለኝ እዛው ትቼው መጣሁ። እና ነርሶቹ ቀዳደው እንዲጥሉት እዛው ትተኸው ወጣ? እኔ ይሄን ያለ አስፈላጊ አልመሰለኝ። ቀለሙ ሊጥብኝ ሲል ትቼው ነው የመጣሁት። እሺ አሁን ሄደህ አምጣልኝ። የምርሽ ነው? አይ አይደል መታመም ለዚህ ነው የምጠላው። በቃ በሽተኛ መሆኔ። ይሄ ምን ሆነሽ ነው? ይሄኔ እንደዚህ ባልኖር ራሴ ሄጄ አመጣ ነበር አይደል? እሺ አመጣልሻለሁ። ወረቀቱን ደግሞ በጣም የምፈልገው ባቢ ለመጀመሪያ ጊዜ ምን ያክል ተደስቶ ተለማምዶ መጥቶ የፈረመልኝ ፊርማ ስላለበት ነው።
አዎ እሱን ደግሞ እንደማልጠላው እንደማላጣው ቃል ገብቼለታለሁ። ስለዚህ እናምጣልኝ በእናትህ። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ነፃነት ግን ጥሩና መልካም ሰው ነን ልበል? አይደለም። መልካም እግዚአብሔር ብቻ ነው። የሰው መልካም የለም። አትሳሳት። እኔ እንደውም ይቻለም በጥቂት ጥሩ ባልሆኑ ሰዎችና በብዙ መልካም ሰዎች የተሞላሽ ነው የሚመስለኝ። ከነዛ መሃል ደግሞ አንተ ነህ። እንዴት እንደዛ ልትቻልሽ? ጥሩ ሰው ስለሆንክ ነው። ሌላ ምን ሊሆን ይችላል? በዛ ላይ ደግሞ አባቴን ራስህን አደጋ ላይ ጥለህን ያስፈታል። ያው እኔ መጀመሪያ አካባቢ የኔን አንጀት ለመብላት ብለ ያረከው ነገር ቢመስለኝም አንጀትሽን ለመብላት ብዬ ያደረኩት ነገር እንደሆነ እንዴት ልታስብ ይቻልሽ? ማለት ያው በቃ ሴፈንን ጓደኛ ስታረጋት እኔ እኮ ሌላ ምንም የተለየ ነገር ያረኩት ነገር የለም። እንዴ ነፃነት ሙች እውነቴን ነው። ኧረ እኔ ለምን ልሙት እንዴ? ሌላው ይቅርና እኔ በክፋት አይቼ ስነጫነጭ በአዲስ አበባ ድረስ ሄደ ናፍቆት ማናገር እኮ ትልቅ ነገር ነው። ታዲያ እኮ እሱ ሌላ ጉዳይ ነው። ደግሞ ጥሩ አፍቃሪ መሆኔን ለማሳየት ብዬ ያደረኩት ያልተሳካ ሙከራ ነው። ኧረ እባክህ። አዎ ሲፈንን ደግሞ የልቤ ጓደኛ ያደረኳት ሌላ ነገር አይደለም። እኔ ከሰጠኋት በላይ እሷ የሰጠችኝ ፍቅር በጣም ይበልጣል። ይህ የሁሉም መልካም ሰዎች የጋራ ባህሪ ነው። እንዴ ልጅቷ ላበላ ሆና መጣች። ሲፈንዬ ሳይክሉ ወጥቦጥ እስከሚሆን ድረስ ነዳሽው አይደል? አረ ሳይክል አይደለም ወጥቦጥ ነው። እኔ ነኝ ወጥቦጥ ያልኩት። የታባቱ ነግቢለት። በጣም ነው የማመሰግነው። እንዴ ሲፈንዬ ከነላብሽ ሰው ይሰማል እንዴ? ቅርታ። ምንም ችግር የለውም የኔ ቆንጆ። እሷ ዝም ብላ በማያገባቱ ነገር ውስጥ ነው ገብታ የምትዘባርቀው። አሁን ዜል ጠጣና እንደገና ሳይክል እንነዳለን። እንዴ ሲፈንዬ ከዚህ በኋላም ደግሞ ሳይክል ትነጂ ያምሻል? ክታርጊ እንደው ነፃነት አባቴ ቢሆን ደስ ይለኝ ነበር። ምን? አዎ ከዚህ በኋላ የናፍቆት ልጅ መሆን አልፈልግም። ምንም ችግር የለውም። እናትሽ ከፈቀደችልሽ እኔ አባትሽ መሆን እችላለሁ። እንዴ ነፃነት፣ ቆይ ግን እንደዛ መሆን ይችላል እንዴ? አዎ ይችላል። መጀመሪያ ግን እናትሽ መፍቀድ አለባት። ስምረቴ በእናትሽ ፍቃድልኝ በእግዚአብሔር። አንቺ አልፈሽ ጁስሽን ጠጪ በእግዚአብሔር። እሺ በእግዚአብሔር። እቺ ልጅ እንዴት ነው ደረቅ የሆነችው? በእግዚአብሔር አይቻልም አልኩሽ አይደል? እንዳይቻልም በቃ አንቺ ነሽ እነዛን ክፍሎች ያጸዳሻቸው? አዎ።
አሁን ጣጣችንን ስለጨረስን እንሂድ። ቆይ አባ ትንሽ መቆየት አለብን። ለምን? የባቢ ስጦታዎች ተረስተው ናፍቆት ሊያመጣቸው ከዚህ በላይ መቆየት አይችልም። እሱም ይኸውልሽ አታዩም እንዴ? በቃ እናንተ ከቸኮላችሁ ሂዱ። እኔ እነሱን ወረቀቶች ሳልይዝ እና ላይ ደግሞ ምን መድረቅ ነው እንደዚህ? እውነቱን እኮ ነው ህይወቴ፣ እኔ መሄድ አለብኝ። በጣም ቸኩያለሁ። አብዬ፣ እኔ እነሱን ወረቀቶች ሳልይዝ ከዚህ አልሄድም። እንዴ ልጁ በኋላ ያመጣልሽም እንዴ? አረ እንደው ዝናቡም እየመጣ ነው። አንድ በላት። ይኸው እንደውም መጣ። ግን ሊሆን የማይችልበት ምክንያት ልነግሪኝ ትችያለሽ? አዎ ልነግርሽ እችላለሁ። አንድ ሰው በወለደው አባቱ ስም ብቻ ነው ሊጠራ የሚችለው። እሺ ቴፈንዬ፣ ምክንያቱ ግን እኮ አሳማኝ አይደለም እንዴ። አንዷ ግን ጽዮን የምትባለው ጓደኛዬ አባቷ አቶ አክሊሉ ነው፣ ግን የምትጠራው በአቶ አሸናፊ ነው። ያ ማለት ጽዮን አሸናፊ ማለት ነው። እቺ ልጅ እንዴት ነው ደረቅ የሆነችው? በእግዚአብሔር አይቻልም አልኩሽ አይደል እንዴ? በቃ ያትቆጪያ አልተቆጣችሽም የኔ ቆንጆ። ይሄን ነገር የመወሰን ስልጣኑ የእሷ ስለሆነ የምትልሽን ነገር ሁሉ አሜን ብለሽ መቀበል አለብሽ። እሺ እሺ። ግን ያንን ነገር ልንገረው? አረ ወይኔ ጉድ! እቺ ልጅ ምንድነው ፈጣጣ የሆነችው እንደዚህ? ቆይ አይደለም መንገድ ቀርቶ እሱ ፊት እንዳታነሽ ብዬ አልነገርኩሽም? አዎ ብለሽኛል። ግን ነፃነት ጓደኛዬ ሳልሆነ ምን ችግር አለ ብነግረው? ቆይ አልገባኝም። ምንድነው እሱ እንዳትነግረኝ የከለከልሻት? የማያስፈልግ ነገር ስለሆነ ነው። ሌላ ምን ሊሆን ይችላል? ቆይ አንቺ ሲጀመር በኔና በሷ መሀል ገብተሽ ለምን እንደምትከለከያት? ልጅ እኮ ናት። ይኸውልሽ የፈለግሽውን ነገር ማሰብና መናገር ትችላለሽ። በኔና በሷ ጓደኝነት መሀል ግን በጭራሽ ጣልቃ እንድትገቢ አልፈልግም። ምን ማለት ነው? ከምሬ ነው። ይሄን ነገር የምነግርሽ በጣም እየደበረኝ ነው። ሲፈንዬ ንገሪኝ እስኪ የኔ ቆንጆ፣ ምንድን ነው ልትነግሪኝ የነበረው? ስምረቴ ካልፈቀደችልኝ ልነግርህ አልችልም። ለምን? ስለምትቆጣኝ ነው። በሽ ንገሪው በይና ፍቀጅላት። ይኸውልህ ነፃነት፣ እንድታስረጅኝ ሳይሆን እንድትፈቅጂላት ብቻ ነው የምፈልገው። እሷ እኮ ህፃን ልጅ ስለሆነች ምን መባል እንዳለበትና ምን መባል እንደሌለበት የምታውቀው ነገር የለም። ስምረት በጣም እያናደርሽ ነው። በቃ እኔ ቁርጡ እንድትነግሪ ነው የምትፈልጊው። ትፈቅጂላታለሽ ወይስ አትፈቅጂላትም? ወይ በጣም ይቅርታ፣ እኔ በዚህ ሁኔታ ልፈቅድላት አልችልም። እሺ በጣም አመሰግናለሁ። እንዴ ነፃነት የት ነው የምትሄደው? ወደ ቤቴ ነው። ደግሞ እየቀለድኩ ቆይ እሺ በቃ ትነግርሃለች አልኩህ አይደል እንዴ? ሲጀመር መከልከልሽስ? በዛ ላይ ደግሞ እንደዛ እየለመንኩሽ ድርቅ ብለሽ እንደዚህ የምትሆኚ። ለዛ ነው እኔ ለመሄድ የተነሳሁት። እሺ በቃ ስለሱ ይቅርታ። አሁን ትነግርሃለች። እኔ በፍጹም ምንም ነገር መስማት አልፈልግም። እንዴ ሰውየው ጤነኛ አይደለም እንዴ? እስካሁን ካልነገረችኝ እያልክ ስትል ነበር። ነይ በቃ አንቺ ንገሪኝ። አሁንም እኮ ትክክል እኮ አይደለሽም። አውቃለሁ። አሁንም ወደፊትም ትክክል አይደለም። ይኸው ተጣላናለሽ። ደስ ይበልሽ። ያውልሽ ንገሪኝ። በእናትህ ነፃነት አትጣላት። ለምን? ከአንተ ጋር ስትጣላ ራሷን ሰላም ያማት ነው። እሺ አልጣላት። አንቺ ግን ልትነግሪኝ የፈለግሽው ነገር አሁን ንገሪኝ። እሺ እነግርሃለሁ። እሺ ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ Administration, the MS SharePoint Admin, Amazon Cloud Computing በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ እና የሆነ ተስማልሽ ማለት ነው? እና የምር ልመንሽ ሳሩ? እንዴ ሉሌ ምን ሆነሽ ነው?
ከመቼ ወዲህ ነው ያንቺን ወስጭሽ ማቀውና ነው የምትጠራጠሪ? እኔ እንጃ የሰሞኑን ሁኔታሽ ስላላማረኝ ነው መሰለኝ ያልሽውን ነገር አምኜ ለመቀበል በጣም ነው የከበደኝ። ችግሩ ከራስሽ ይሆናል እንጂ እኔ ምንም የተለወጠ ነገር የለኝም። እሺ እና ምሳ ካብሮ አደግ ጓደኛሽ ጋር ነው የበላሽው ብዬ ልመን? እሺ አይደለም ከተፈሪ ጋር ነው ምሳ የበላሁት። ምን እንዴ ሳሮን? ቆይ አንቺ ከመቼ ወዲህ ነው እኔን ተደብቀሽ ተፈሪ ማግኘት የጀመርሽው? በድብቅ መገናኘት የጀመርነው ዛሬ አይደለም፣ ትንሽ ቆይተናል። ያልነገርኩሽ ደግሞ እንዳትነግራት ብሎ በጣም ስላስጠነቀቀኝ ነው። ከሆነ ጥሩ ነው። መቼም ልደብቅሽ ብዬ እንዳልደበቅኩሽ የምትረጂኝ ይመስለኛል። እባክሽ እንደዚህ አይነት ነገር አይገባኝም። እውነትሽ ነው ሉሌ? አዎ እውነቴን ነው። ቆይ እኔን ተደብቃችሁ ብቻችሁን የምትገናኙበትን ምክንያት ልትነግሪኝ ትችያለሽ? እንዴ ሉሌ፣ እኔ እኮ አይደለሁም እሱ ነው በድብቅ እንድንገናኝ የፈለገው። አንቺ ራስሽ ስለፈለግሽ እኮ ነው ተደብቀሽ የምትሄጂው። ምን? አዎ እውነቴን ነው። ቢያንስ ይዘሽኝ እንኳን ባትሄጂ ምን እየተካሄደ እንዳለ ትነግሪኝ ነበር። እሺ ይሁንልሽ። እሺ አሁን ምክንያቱም ትነግሪኛለሽ ወይስ አትነግሪኝም? አረ እነግርሻለሁ። ባጭሩ በተገናኘን ቁጥር የሚነግረኝ በጣም ከባድ የሆነ ግን ደግሞ ደስ የሚል ፍቅር የያዘው መሆኑን ነው። እንዴ ያማል እንደ ይሄ ሰውዬ? እኔም እንደዛ ነው የጠረጠርኩት። እሺ አንቺስ ምን ትይዋለሽ? ዝም ብዬ ከመስማት ውጪ እንዴ አባትሽን ቀጥረሻቸዋል እንዴ? ኧረ አልቀጠርኩትም። አናግርሽ ነው የመጣው ሳሮን። ሳሮን አንዱ ውጭ አና። እሺ ቃለቆችን አስፈቅጄ ልምጣ። እኔ እስከዛ የሚቆይ ትዕግስት የለኝም። ነይ ለምን መጣ? ለምን በዛው አልሄድክም ነበር? ተመልሼ የመጣሁት የሜዲን ሀሳብ ስለቀየርኩ ነው። እኔ ግን ጤነኛ አይደለሁም ማለት እማይሆን ነገር እየተናገርኩ አስቀይመዋለሁ። ምንም አላስከፋሽኝም፣ አላስቀየምሽኝም። በእናት ነጻነት እንደዚህ እያልክ ጸጸቴን አታብዛው። እውነቴን ነው ሙች። እኔ መቀየም ከነበረብኝ ዛሬ ሳይሆን ያኔ ነበር መቀየም የነበረብኝ። ደግሞም ሰው እንደዚህ ተናግሮኝና ተዳፍሮኝ የማያውቀውን ሰውዬ በስድብ ከፍና ዝቅ የምታደርጊኝን እቺን ልሽን ስለምወድልሽ ነው እስከዛሬም ካጠገብሽ ያራኩት። እሺ ስለ ሁሉም ነገር ግን ይቅርታ አድርግልኝ። እሱን ታዩና አንድ ነገር ልንገርሽ። ሲፈን ከአንደኛ እስከ አምስተኛ የምትወጣ ከሆነ ዳሽን ወስጄ ለማሳየት ቃል የገባሁት እኔ ራሴ ፈልጌ እንጂ እሱ አስገዳኝ አይደለም። በዛ ላይ ደግሞ ያንቺንም አንጀት ለመብላት ብዬ ምንም ያደረኩት ነገር አይደለም። እሺ እንዳትወድቂ ሲፈንዬ፣ ቀስ ብለሽ አውቃለሁ። ታዲያ ካወቅሽ ከ12ኛ ተስፈንጥራ 3ኛ ወጣችኋለች። ለምንድን ነው እሱ እንዳትነግረኝ የከለከልሻት? ታዲያ በሷ ምክንያት ያን ሁሉ ወጪ ማውጣት አለብህ እንዴ? ቆይ እኔ ለሲፈን ብዬ የማውጣው ነገር አከሰረኝ ብዬ ነግሬሻለሁ እንዴ? ባትነግረኝስ እኔ መገመት የለብኝም? በፍጹም የለብሽም እንዴ ነጻነት። እውነቴ ነው። እኔ የማደርገው ነገር ጠንቅቄ የማቅ ሰው ነኝ። በዛ ላይ ደግሞ ማንም ሰው ከመሬት ተነስቶ አጉል ዘንል ሲለኝ ደስ አይለኝም። ስለዚህ ሲፈን እንዳለችው ምክንያትሽ አሳማኝ ስላልሆነ ሌላ ምክንያት ካለሽ ንገሪኝ። ምክንያት እሱ ብቻ አይደለም፣ ሌላ አሳማኝ ምክንያት አለኝ። ምንድን ነው እሱ ሌላው ምክንያትሽ? ልቤ። ምን? አዎ ከኔ ጋር ነው ብዬ ባምንም ግን እንዳሰብኩት ልቤ ከኔ ጋር አይደለም። ጠንካራ ነኝ እያልኩ ብኩራራም ግን እኔ ያን ያህል ጠንካራ አይደለም። ስለምንድን ነው እያወራሽ ያለሽው ስምረት? መሸነፌን እየነገርኩ ነው ነጻነት። ሳላስበው ልቤን አሸንፈህ እየነጠቅከኝ ነው። ታዲያ እኮ በጣም ደስ የሚል ትልቅ ነገር ነው።
ምንም ደስ የሚል ነገር አይደለም። ተመስገን ለረጅም ጊዜ ስጠብቅ የነበረው የደስታ ቀን ደረሰ። በእናትህ ነፃነት እንደዚህ አትበል። ለምን? ምክንያቱም እኔ በቃ ይሄ ስሜት እንዲሰማኝ አልፈልግም። አንቺ ግን ፈለግሽም አልፈለግሽም እኔ ግን ምኞቴ ተሳክቶልኛል። በፍጹም አትሳሳት። እኔ ሞቼ ካልሆነ በስተቀር በፍጹም እንደዚህ አይነት ነገር አይሆንም። ምን አይነት አስቀያሚ ነገር ነው እየተናገርሽ ያለሽ ስምረት? በእግዚአብሔር አስቀያሚ ነገር ሊሆን ይችላል፣ ግን እውነቱ ይሄ ነው። ይልቅ እኔ እንድትረዳኝ እንድታግዘኝ ነው የምፈልገው። ቆይ እንዴት አድርጌ ነው እንድረዳሽ የምትፈልጊው? ከሁለታችሁም ርቄ አድራሼ እንዳጠፋብሽ ነው የምትፈልጊው? እሱም አይሆንም። ሴፈንን ትታት እኔ ራሱ ሳላይ አንድ ቀን ሁለት ቀን ማደር የምችል አይመስለኝም። እሺ ካልሆነ ይሄንን የማይመስል ንግግርሽን ወደዚያ ተይው። ተይውና እኔን የያዘኝ ደስ የሚለው እውነተኛውን ፍቅር አንቺንም እንዲያዝሽ በጸጋ ምንሽ ተቀበይ። እሱ እንኳን መቼም ሊሆን እንደማይችል ደጋግሜ እነግርሃለሁ። በጣም አዝናለሁ ስምረት። እኔ ግን ከዚህ በላይ በምንም ሁኔታ ልረዳሽ አልችልም። ትችላለህ ስምረት። አዎ ለናፍቆት ያክል መገናኘታችን እንዳለ ሆኖ ግን እንደዚህ የሚያስተሳስሩና የሚያቀራርቡን ነገሮች ብንተዋቸው ልትረዳይ ትችላለህ። ስለዚህ ያሰብከውን አሁን የሩቅ ጉዞን ተወውና ነው ስምረት። ሰሞኑን እንደምንሄድ ቃል ስለገባሁላት ያንን ቃሌን ደግሞ ማጠፍ አልችልም። እባክህ በእናትህ ነፃነት። በጭራሽ አይሆንም። ባይሆን ከዚህ በኋላ ቃል መግባቴን ለማቆም ልሞክር እችላለሁ እንጂ አሁን ግን አንድ ቃል ስለገባሁላት እሷ ስትሳቀቅ ማየት አልፈልግም። እንግዲህ ከጨከንክ ምንም ማድረግ አይቻልም። በቃ እናንተ ትሄዳላችሁ፣ እኔ ግን አልሄድም። ጥሩ፣ በጣም ደስ ይለኛል። በጣም ደስ ይለኛል ነው ያልከው ነፃነት? አዎ ምን ነው? አይ ምንም። ስለዚህ ለዛሬ እዚህ ድረስ ይበቃናል። እሱ አሁን መሄድ እንችላለን። ሲፈን ሲፈን የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። አለቃ። እሺ ልጅ ዘላለም እንኳን ደህና መጣ። አመሰግናለሁ። ሰላም ነው? ሰላም ነው። ይልቅ አንተ ሰሞኑን ቢሮ ያለ መምጣትህ ሁላችንንም በጣም ነው ያሳሰበን። በአክል ትሸነግለኝ አትሞክር። ሙት እውነቴን ነው። እየሸነገልኩ አይደለም። እባክህ ተወኝ ዘላለም። ሁሉም በአፉ ከመሸንገል ውጪ ከልቡ ለእኔ የሚያስብ ሰራተኛ እንደሌለ ካወቅኩኝ ቆይቻለሁ። አቶ ያሬድ። አዎ ቤቱ የሞላው አፈቀቤ ልበጩቤ በሆኑ ሆዳሞች ነው። ይህን ስል ግን አንተን አይመለከትም። ስለዚህም በማወቅ በፍጥነት ቤቱን ማጥራት ጀምር። ልበጩቤውን በማስወገድ በጥሩ ሰራተኛ እንድትተካል። እሺ እንዳልከኝ አደርጋለሁ። እሺ አሁን ለምንድን ነው የፈለከኝ? ንገረኝና እንሂድ። የፈለግኩ ትልቅ የምስራች ልነግርህ ነው። የምስራች? አዎ። የምን የምስራች? እዚህ ፖስታ ውስጥ አብይ በስሙ ገንዘብ ሲያጠራቀምበት የነበረው ባንክ አሁን ያለውን ገንዘብና አካውንት ነምበሩን እንዲሁም ቤቱ የሚገኝበትን ክፍለ ከተማ፣ ወረዳ፣ የቤት ቁጥር የያዘ ሰነድ አለ። አዎ ብዙ ስራ ሰርተሃል። አንተን ለማስደሰት እኮ ብዙ ወጥቼና ወርጄ ነው ያገኘሁት። ምንድን ነው እሱ? አሁን የነገርኩህን መረጃዎች የያዘ ሰነድ ነው።
በቃ አዎ ምን ነው 15 ቀናት ሙሉ ካባከንክ በኋላ ይሄንን ማይረባ ትርኪ ምርኪ ይዘልኝ መተህ ምን ነው ልትለኝ ትፈልጋለህ? ይኸውልህ አቶ ያሬድ ምንም እንድታስረዳኝ አልፈልግም። አሳይመንት የሰጠውክ የባንኩን ሰነድ ከነፎቶግራፉ የቤቱን ካርታና ግዢ የተፈጸመበትን ውል ከቻልክ ኦሪጂናሉ ካልቻልክ ፎቶኮፒው እንድታመጣልኝ አይደለም ነው? እሱማ ነው። ታዲያ የሰጠውን አሳይመንት አንዱንም ሳትፈጽም የምስራች ምናምን እያልክ ደረትን ልትነፋ ትሞክራለህ? ይኸውልህ የባንኩን ሰነድ ለማምጣት እኮ አካውንቱ የት ባንክ እንደሚገኝ ማወቅ ያስፈልጋል። አውቃለሁ። እሺ ካርታና ውሉን ከማግኘት በፊት ቤቱ የት እንደሚገኝ ማወቅ ያስፈልጋል አያስፈልግም? አውቃለሁ እኮ አልኩ አይደል? ታዲያ ካወቅ ሞራል ሰጥቶ እንደማበረታታት እንዴት እንደዚህ ሞራል የሚነካ ነገር ትናገረኛለህ? ምክንያቱም ከ15 ቀናት በኋላ ይህንን ይዞ መምጣት ፌዝ ስለሆነ። ፌዝ አይደለም አቶ ያሬድ፣ ትልቅ በጣም ብዙ ዋጋ ተከፍሎበት ነው የመጣው። ወይ ደግሞ የባንኩን ስምና የቤቱን አድራሻ ይዘልኝ መጥቶ ቢሆን ኖሮ ጥሩ እና አድራሻውን ይዤ ስላልመጣው ጊዜ ልታጠፋብኝ ትፈልጋለህ? እሱን አልፈልግም አቶ ያሬድ፣ ታውቃለህ፣ እሱን አልፈልግም። እሺ አሁን መነታረኩ ምንም ዋጋ የለውም። ስለዚህ ማስረጃዎቹን እጄ ላይ የምታስገባበትን ቁርጥ ያለ ቀን ንገረኝ። እሱ እንኳን በጣም ከባድ ነው። በዚህ ቀን ማለት በጣም ይከብደኛል። እኔ ደግሞ ቁርጥ አድርገህ እንድትነግረኝ ነው የምፈልገው። የሚያስፈልገው ገንዘብ ነው። የፈለግኸው ገንዘብ ያህል እንድትደራደር ነግሬሃለሁ አይደለም? እሺ እንደምንም ብዬ በአንድ ወር ጊዜ ውስጥ ለማድረስ ሞክራለሁ። አንድ ወር ሙሉ አብይ በሰላም ሊተኛ? ቆይ እንጂ አቶ ያሬድ፣ አንተም እንደዛች ሰይጣን የኔም ማሊያ ለብሰህ ለሱ እየተጫወቅ ካልሆነ በቀር ያሬድ ምን እያልክ ነው? እንዲያ ካልሆነ በስተቀር አብይን አንድ ወር ሙሉ እንዲተኛ አትፈቅድለትም። ስለዚህ ከቻልክ አንድ ሳምንት፣ ካልቻልክ በ15 ቀን ውስጥ ሰነዶቹ እጄ ላይ እንድታስገባቸው ትፈልጋለህ። ቆይ እንጂ ታዲያ ጨርሻለሁ። ይህንን ማታረግ ከሆነ ግን ጠላቴ እሱ ሳይሆን አንተ እንደምትሆን ወቅ። ግን ምን አድርጌ ነው አባዬ እንደዚህ ተከብሬ በኖርኩበት ግቢ እንደ ሌባ አንጠልጥለው ወደዚህ የምታመጣኝ? ሌባ ስለሆንሽ ነው። ሌላ ለምን ሊሆን ይችላል? ሌባ? አዎ የሌባ ምሱ ደግሞ ውርደትና ቅሌት ነው፣ ክብር አይደለም። እኔማ ሌባ አይደለሁም። ነሽ። ጥሩ ከሆንኩም እንደዛ አድርጋ ያሳደከኝ ራስህ ስለሆንክ ተጠያቂው አንተ ነህ። ለዚህ ነው ቅስሜን ሰብረሽ በቁሜ ገደልሽ። አባዬ ለጥፋቴ ማካካሻ እንዲሆን ነው ልቤን በቀቢጸ ተስፋ ከሞላሻት በኋላ ተስፋዬን አጨልመሽ በቁሜ ገደልሽ። ግራ አጋባኸኝ እኮ አባዬ። ቆይ እኔ ነኝ አስችሎኝና አቅም አግኝቼ አንተን ልገልህ የምችለው? አዎ ያውም የሞተ ተስፋዬ ላይ ነፍስ ዘርተሽ መኖር እንዲያጓጓኝ ካደረግሽ በኋላ አንዴ ሳይሆን ደግመሽ ደጋግመሽ የገደልሽ። በፍጹም እኔ ይህንን በፍጹም ላደርግ አልችልም። አቤት ውሸት፣ አቤት ቅስበት፣ አቤት ውሸት፣ አቤት ቅጥበት። ኧረ እባክህ አባዬ አታሳምመኝ። እኔ ጨዋ ያሳደገኝ የጨዋ ልጅ ነኝ እንጂ ውሸታምም ሌባም አይደለሁም። እሺ ነፍሰ ጡር ነኝ ብለሽ ዋሽተሽኛል አልዋሽሽኝ? በፍጹም አልዋሸሁም። እንደዛ ያልኩህ እኮ በትክክል እርጉዝ ስለሆንኩኝ ነው። ታዲያ ከሆንሽ የታለ ሆድሽ የገፋ? እኔ እንጃ። እኔ እኮ ሳረግዝ ሆዴ ቶሎ አያስታውቅም። ይህን ደግሞ አንተም ታውቃለህ። አላውቅም። እኔም ማውቀው እንዲያውም በ3 ወርሽ የ6 ወርና የ7 ወር ድርስ ነፍሰ ጡር እንደምትመስል መስሎ ይሆናል እንጂ እንደዛ አይደለም። የተበሳጨው እርጉዝ ያልሆንኩ መስሎ ከሆነ አባዬ ሙት እኔ እርጉዝ ነኝ። አቤት ውሸት! ከዚህ በላይ ማሳቀቃል፣ ከዚህ በላይ ወንጀል አለ? ኧረ አባዬ በእግዚአብሔር እንደዚህ አትበለኝ። ግን ለምን ይሄን ያህል ጨክነሽ? እኔ እኮ ልጆቼ የደም ስራ የሆናችሁ ያህል ምሳሳላችሁ እኮ ነው። አውቃለሁ፣ እሱን አውቃለሁ። እኔ እኮ ሁል ጊዜ ስናደድ
ወስጄ ልቀጠቅጥሽ እየፎከርኩ መጣና አጠገብሽ ስደርስ መጨከን አቅቶኝ በሽንፈት ተመልሼ ማለቅስ አባትሽ እኮ አባቴ ይሻለኛል በእግዚአብሔር። እኔ እኮ አባዬ ይህንን ማንም ሰው ሳይነግረኝ አንተ ለኔም ከዚህ በላይ መሆንህን እኮ አውቃለሁኝ። እና ለምን ጨከንሽ? ቆይ እሺ እኔ እናንተ ሁሉ ጊዜ በማይረባ የመንደር አሉባልታ መጣላት አለብን? የለብን። ግን ይሄ ተራ የመንደር አሉባልታ ሳይሆን እኔ ራሴ ያረጋገጡት እውነት ነው። ምኑን ነው አንተ አጣርተህ የደረስክበት? ሆስፒታል ድረስ ሄጄ በመጠየቅ ነው። ምን ያቹ ጉትጎታ አላስቀምጥ ሲለኝ እኔው ራሴ ሆስፒታል ድረስ በአካል ሄጄ ነው